ሰላም ክብራትና ክብራን እንዴት ናችሁ? እንኳን በድጋሚ ወደ ዳናው ቻይኒዝ በሰላም መጣችሁ። በዛሬው ክላስ የምንማማረው በቻይንኛ ቋንቋ ውስጥ መሰረታዊ ከሚባሉ ነገሮች ውስጥ ሌላኛው ቀጣዩ ወሳኝ የሚባለው ኮርስ ላይ ደርሰናል። ዛሬ ማስተምራችሁ ኢኒሺያልስ ኤንድ ፋይናልስ የሚባሉ በስታንዳርድ ማንዳሪን ውስጥ ያሉት ኢኒሺያል እና ፋይናል የትኞቹ ናቸው፣ እንዴት ነው የሚነበቡት የሚለውን ዛሬ አብረን በተግባር የምናየው ይሆናል። ኮርሱ ሰፊ ሀሳብ ቢሆንም ያው አጠር አድርጌ ለእናንተ በሚገባችሁ መልክ አዘጋጅቻለሁ። በመቀጠል ወደ ኮርሱ ቀጥታ ስንሄድ በዋናነት የዚህ ለሰን ዓላማ ምንድን ነው? ቻይንኛ ቋንቋ እንደ ማንኛውም ቋንቋ የራሱ የሆኑ ድምፆች አሉ ማለት ነው። ያው ቻይንኛ ቋንቋ ባለፈው ባክቦን የሚባለው ወይም ደግሞ የቋንቋ ጀርባ አጥንት የሚባለው ነገር የባለፈው ለሰን ላስተምሬያለሁ። ስለዚህ እዛ ላይ ያላያችሁ ጓደኞቼ ገብታችሁ ማየት ትችላላችሁ። በዛሬ ኮርስ ግን የማስተምራችሁ እነዚህ ድምፆችን ነው ማለት ነው። የባለፈው ክላስ ላይ ያስተማርኳችሁ ደግሞ ስለ ዜማዎች ነው ማለት ነው። የንግግር ዜማዎች ቶን ይባላሉ ማለት ነው። እነዛን በተለያዩ ኤግዛምፕል ሰጥቻለሁ። በዛሬው ክላስ የምንማረው ድምፆችን ብቻ ነው ማለት ነው። ያ ማለት በአማርኛም በእንግሊዝኛም ፊደሎች አሉ። እነዛ ፊደሎች በቻይንኛ ውስጥ ፊደል የለም ማለት ነው። ቀጥታ ካራክተር ነው የሚጠቀሙት። ካራክተሮቹ የተለያዩ ስትሮክ ወይም ደግሞ ጭረቶች ስብስብ ነው ማለት ነው። ስለዚህ ወደ ድምፅ ስንመጣ ለቋንቋው ለውጭ ሀገር ዜጎች ቋንቋው እንዲገባቸው ተብሎ በቋንቋው ካሪኩሌም ሲዘጋጅ ድምፆችን በኢኒሻል እና ፋይናል ተብሎ በሁለት ተከፍሏል ማለት ነው። በስታንዳርድ ኮርሱ መሰረት 21 ኢኒሻል እና 38 ፋይናሎች አሉ። ነገር ግን አሰልቺ እና በልኪ እንዳይሆን በማሰብ ዋና ዋና የሚባሉ ነገሮችን አዘጋጅቻለን። ኢኒሻሎችን ሙሉ በሙሉ ነው ያዘጋጀኋቸው። ፋይናሎቹ ደግሞ በቀላሉ የምትረዷቸው ነገሮች ስለሆኑ ቀጣይ በራሳችሁ በዚህ ኤግዛምፕል መሰረት ትረዳላችሁ ብዬ ስላሰብኩኝ የተጨመቀ ነገር ነው ይዤላችሁ የቀረብኩት ማለት ነው። በመጀመሪያ ደረጃ ድምፆቹ ወይም ደግሞ በኋላ ቻይንኛ ካራክተር ላይ ስትማሩ የምታገኟቸው ድምፆች አሁን በእንግሊዝኛ ፊደል ተወክሎ መጥተዋል ማለት ነው። እነዛ ድምፆች እነዚህ ናቸው። ተነባቢ የሚባሉ ወይም ኢኒሻል የሚባሉት፣ ፋይናል የሚባሉት ደግሞ ሜይን እኛ ከእንግሊዝኛ ኮርስ የምናውቃቸው ቫውል ከሚሉት ተነስተው የተለያዩ ኮምቢኔሽኖች አሉ። ቫይሉ ከቫውሉ ጋር ተገናኝቶ ሌላም በቻይንኛ ቋንቋ ብቻ የሚገኙ ድምፆች እነዚህ ፋይናሎች ውስጥ ተካተዋል ማለት ነው። ስለዚህ በመጀመሪያ ደረጃ እነዚህም የራሱ የሆነ ካቴጎሪ አለው። ምንም ይህን ያህል እናንተ ቋንቋው ላይ መመራመር ሳይሆን የምትፈልጉ ቋንቋው መቻል ስለሆነ በዚህ መልኩ ስለተረዳው ካቴጎሪውን እያንዳንዱ ቲዎሪውን ከማስነበባችሁ ቀጥታ ወደ ድምፁ ብንሄድና ግን ስጽፍ አትሊስት የተለያዩ ካቴጎሪ እንዳለ እንድትረዱ በዚህ መልኩ አገናኝተናል ማለት ነው። ካቴጎሪውም ሲሰራ በዋናነት በምንጠቀማቸው የድምፅ አካላት ለምሳሌ ከንፈር፣ ጥርስ፣ ምላስ፣ ጉሮሮ የመሳሰሉ ነገሮችን እንደምንጠቀመው ነው ካቴጎራይዝ አድርገው ያስቀመጧቸው። እዚህ ጋርም እንደዛው ማለት ነው። ስለዚህ እነዚህ ተነባቢዎች ወይም ኢኒሺያልስ የሚባሉ ናቸው። እነዚህ አናባቢ ወይም ደግሞ ፋይናል የሚባሉ ናቸው። እነዚህ ከዚህ ጋር ሲገናኙ ነው ወርድ ወይም ደግሞ ድምፅ ትርጉም ያለውን ድምፅ የሚሰጣልን ማለት ነው። ስለዚህ እነዚህን አጠራሮች ለምሳሌ ወደፊት ቻይንኛ እየተማራችሁ ስትሄዱ ባለፈው ብያለሁ፣ በቻይንኛ ቋንቋ ውስጥ ፒኒን የሚባል ነገር አለ። ፒኒን የሚባል ነገር አለ እና ይሄ ፒኒን ምንድነው? በእንግሊዝኛ ፊደሎች ተጠቅመን ቻይንኛ ቋንቋን የምንማርበት የመማሪያ ወይም ደግሞ የመለማመጃ ጽሁፍ ነው ማለት ነው እንጂ ቻይንኛ ካራክተር ሲጻፍ ቀጥታ በቻይና ፊደል ነው የሚጻፈው እንጂ በእንግሊዝኛ ፊደል አይጻፍም። ይሄ ለጊዜው ለትምህርት ዓላማ የተዘጋጀ ስለሆነ ፒኒንጎችን ስናዘጋጅ ድምፆችንና የድምፆቹን አናባቢዎችን ይዘን ነው የምንጠቀመው። በተጨማሪ ደግሞ እያንዳንዱ አናባቢ ላይ ወይም ደግሞ ፋይናል የሚባሉት ነገሮች ላይ የአራቱ የቻይንኛ ቋንቋ ድምፅ ቶኖች ወይም ደግሞ ዜማዎች
ምልክት ተወካይ ይደረግባቸዋል ማለት ነው። ለምሳሌ እኔ ለማለት ብፈልግ ወ እላለሁ ማለት ነው። ወ ይሄ ካራክተር ነው። ይሄ ደግሞ ፒኒንግ ነው ማለት ነው። በዚህ ፒኒንግ ተጠቅሜ ይህን ካራክተር ወ ሚ የሚለውን ወይ ደግሞ አይ የሚለውን በእንግሊዝኛ እኔ የሚለውን ትርጉም የሚሰጠውን ካራክተር በዚህ መልኩ ወክለዋለሁ ማለት ነው። ስለዚህ አንድ ቻይንኛ የሚማር ሰው ቀጥታ ካራክተር መጻፍ በማይችልበት ደረጃ ላይ ባለበት ሰዓት ላይ በተነባቢ በአናባቢና በቶን ወይም ደግሞ ዜማ ምልክቶችን እንጠቀማለን ማለት ነው። ለምሳሌ ኒ ማለት አንተ ማለት ነው። ለምሳሌ ኒ ማለት አንተ ማለት ነው። እና ይሄ ስንተኛ ቶን ነው የሚለውን ባለፈው ያው እያንዳንዱን ቶን ያስተማርኩት ኮርስ አለ፣ እዛ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ አንተ ወይም አንቺ የሚለውን በቻይንኛ ፊደል አሁን ብትማሩት ላታውቁ ትችላላችሁ። ስለዚህ በፒኒንግ እንሰጣችኋለን ማለት ነው። በፒኒንግ ይህን ኮርስ ተወስዱና ወደፊት ደግሞ ለፒኒንጉ ተመጣጣኝ የሆነውን ካራክተር እየሸመደዳችሁ እየተማራችሁ እየሞከራችሁ ስትሄዱ ወደፊት በደንብ ግልጽ የሆነላችሁ ስትሄዱ ቀጥታ ቶኑን ተቀብለን በካራክተሩ ነው የምናነበው ማለት ነው። ስለዚህ እነዚህ የመማሪያ ዘዴዎች ናቸው። በቻይና ሀገር ስታንዳርድ ኮርስ ካሪኩሌሙ ሲቀረጽ በዚህ መልኩ ቢማሩ ቋንቋው በደንብ ለሰዎች ይገባቸዋል ተብሎ ስለታሰበ የተፈጠረ ዘዴ ነው ማለት ነው። ስለዚህ በዚህ መንገድ እየተማማርን እንሄዳለን። ወደፊት ከፈለጋችሁ እስከ HSK 6 ወይም ደግሞ 6ኛ ሌቭል ድረስ ማስተማር እችላለሁ። እስከዛ ድረስ እንማማራለን ማለት ነው። ለጊዜው ግን ከመሰረታዊውና በጣም ጠቃሚ ከተባለው ነገር እንነሳለን ማለት ነው። ይሄ ያው እንደ መግቢያ ብትጠቀሙ፣ ቀጣይ ደግሞ እነዚህ ድምፆችን እንማማራለን ማለት ነው። በጣም ቀላል ነው። በተለይ እነዚህ ስታር ካረኳቸው ድምፆች በስተቀር ያሉት ድምፆች በሁሉም ቋንቋ የሚገኙ ናቸው። የተወሰነች ያክል የቻይንኛውን ቀለም ያው መያዝ ያለበት ማለት ነው። መያዝ አለበት። ከዛ ባለፈ ግን እነዚህ ስታር ያለባቸው ድምፆች ግን በጣም ትኩረት የሚሹ ናቸው። ምክንያቱም አብዛኛዎቹ ተቀራራቢ ስለሆኑ ትርጉም ላይ ለውጥ ሊያመጡ ይችላሉ ማለት ነው። በቻይንኛ በደንብ በሚችል ሰው እና ወይም ደግሞ በቻይኖች ዘንድ ቀላል ነው፣ ይረዱታል፣ ያውቁታል የትኛውን ስጠራ የትኛው ልዩነት እንደሆነ። ግን ስለ ቻይንኛ ቋንቋ ስለ ማንዳሪን በደንብ የማያውቅ ሰው ግን ይሄንን ድምፅ ለይቶ ላያውቅ ይችላል ማለት ነው። በዛን ጊዜ ብዙ ጊዜ ሚስ አንደርስታንዲንግ ሊያመጣ ይችላል። ተፈታኝ ከሆናችሁ ደግሞ ሊስኒንግ ኮርሳችሁ የወረደ ሊሆን ይችላል፣ ሊስኒንግ ኤግዛሚኔሽናችሁ የወረደ ሊሆን ይችላል ማለት ነው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። እነዚህ ድምፆችን በደንብ ትኩረት አድርጌ ማስተምራችሁ ይሆናል። እነዚህን ደግሞ ትክክለኛውን አጠራር አስተምራችኋለሁ ማለት ነው፣ እነዚህ ሁለቱም ላይ። ስለዚህ ከዚህ ኮርስ ትማራላችሁ ብዬ መማርም አለባችሁ ብዬ የማስበው ሁለት ነገር ነው። አንደኛው የመስል ትሬኒንግ የሚባለው አለ። ለምሳሌ እኛ ሀገር ቋንቋ ስንናገር ዘመን ሁሉ ስንናገር ስንመጣ የሰውነት ክፍላችን ወይ ደግሞ ቋንቋን ለማውራት የምንጠቀመው የሰውነት ክፍላችን የለመደው እንቅስቃሴ አለ። ከዛ ለየት ያለ እንቅስቃሴ ሲመጣ ይከብዳል ማለት ነው ብዙ ጊዜ እና ያንን ብዙ ጊዜ ፕራክቲስ ማድረግና ሰውነታችሁ ማስላችሁን ማንቀሳቀስና ማላመድ አለባችሁ ማለት ሳውንዶቹ ለማምጣት መሞከር አለባችሁ ማለት። ስለዚህ ብዙ ጊዜ መስማት ብዙ ጊዜ መሞከር ነው። ከዛ ውስጥ ነው የእኛ አእምሯችን ያንን ነገር ሴቭ አድርጎ ሌላ ጊዜ ስናወራ አውጥተን ልንጠቀም የምንችለው እና ዋናው ነገር እሱ ነው ማለት ነው። ሰውነታችንን ወይ ደግሞ የድምፅ አካላቶቻችንን ማላመድ ነው ማለት ነው። ስለዚህ እነዚህ ድምፆች መረዳት አለባችሁ። ነገር ደግሞ ከሌላ ቋንቋ ለየት የሚያደርጉ ድምፆች የትኞቹ ናቸው የሚለውን ለይታችሁ እንድታውቁና ወደፊት ሲያጋጥማችሁ በትክክለኛው አጠራር እንድትጠሩ እነዚህ ሁለት ዓላማዎች ናቸው በዋናነት ማለት ነው። እና ወደ ኮርሱ መሄድ እንችላለን። ኢኒሻል ያልናቸው 21 ኢኒሻሎች እዚህ ጋር የጻፍኳቸው ናቸው። የመጀመሪያው ረድፍ ላይ ያሉት በእንግሊዝኛው ፊደል BPM ነው የምንለው አይደለ? ነገር ግን በቻይንኛ እንደዛ አይደለም። በቻይንኛ ይሄ ቡዎ ነው። ቡዎ
ይሄኛው ደግሞ ፑ ፑ፣ ይሄ ሙ ይሆናል። ይሄ ደግሞ ፉ ፉ፣ ይሄ ድ ት ን ል ይሆናሉ ማለት ነው። በመቀጠል ደግሞ ግ ክ ህ እያቸው አይደለ? እነዚህ አሁን ጉሮሮ ላይ በጣም የምንጠቀማቸው ናቸው ማለት ነው። ህ እነዚህ ስታር ያደረኳቸው ላይ ስንመጣ ደግሞ በጣም መጠንቀቅ አለባቸው። ምክንያቱም እነዚህ ጋር የሚጋጭ ድምፅ ሌላ ስለሌለ ብዙ ጊዜ ላያጋጭ ይችላል። እነዚህ ጋር ስንመጣ ግን እቺ ጄ ፊደሏ በቻይንኛዋ ድምፅ ጂ ትሆናለች ማለት ነው። ጂ ጂ በደንብ ማዳመጥ አለባቸው። ጂ ጂሮ የምንለው ጂሮ ማለት ዶሮ ስጋ ማለት ነው። ጂ ማለት ዶሮ ነው። ጂ ቺ ጂ ነች። ጂም አይደለችም፣ ችም አይደለችም። በመሀል ያለች ድምፅ ነች። ጂ ጂ። እቺ ደግሞ ቺ ቺ ቺ ትባላለች። ቺ በደንብ ማወፈርም የለብን፣ አቅጥነን ነው እነዚህን ድምፆች ስንጠራ ባይዘው የሰውነት የአፋችን ቅርጽ ይቀየራል። እነዚህ አንድ አይነት የአፍ ቅርጽ ያላቸው ናቸው። ነገር ግን በጥርሳችንና በምላሳችን መካከል በምንፈጥረው መክፈትና መዝጋት የሚወሰኑ ድምፆች ናቸው ማለት ነው። ያሁን ጂ ጂ ቺ ሲ፣ ይቺ ደግሞ ሲ ትሆናለች ማለት ነው። ሲ ሲ አይደለም፣ ይሄ ሲ አይደለም። ሲ ሲ ወደ ሺም ይሄዳል፣ ወደ ሲም ይሄዳል። መሀል ላይ ያለች ግን ቀጠን ብላ የምትወጣ ድምፅ ነች። ሺ። እንደገና እንሞክራለን። ያው ባላችሁ እየተማራችሁ ከሆነ በሚመቻችሁ ቦታ ከሆነ ያላችሁ እየደገማችሁ ከኔ በኋላ እያላችሁ ትሞክራላችሁ ማለት ነው። ጂ ጂ ሲ ሲ ሺ ሲ። በመቀጠል ይሄኛው ረድፍ ላይ ያሉት ደግሞ የአፋችን ቅርጽ ወደ ክብነት ይቀየራል። በዚህ ጊዜ የቀደሙ ወደ መሳቅ አይነት አፋችንን አቅጥነን ሰፋ አድርገን ምንለው ነው። ይሄኛው ደግሞ ክብ አድርገን ነው፣ ከንፈራችንን ክብ አድርገን በምላሳችን መሀለኛው ክፍል የምንጠራቸው ናቸው ማለት ነው። ይሄ ጅ ጅ ጅ። ይሄ ደግሞ ች ች ች። ይሄ ደግሞ ሽ ሽ ሽ። ይሄኛው ር ር ር። እነዚህ የአፋችን ቅርጽ ተመሳሳይነት ያላቸው ነገር ግን ድምፆቹ የሚለያዩ ናቸው ማለት ነው። በመቀጠል የምናየው ደግሞ ዝ ዝ ት ት ስ ስ ይሆናሉ ማለት ነው። ስለዚህ ደግመን እስቲ እንሞክራቸው እነዚህም መጨረሻዎቹን ዝ ዝ ት ት ስ ስ ይሆናሉ ማለት ነው። ስለዚህ እነዚህ ኢኒሺያል የሚባሉት ናቸው። ቅድም ብያለሁ። እነዚህ ስታር ያረኩባቸውን እነዚህ ካታጎሪ ላይ ያሉትን በጣም መደጋገም አለባችሁ። በአንዴ አይመጣም። ኦፍኮርስ አይ አንደርስታንድ። በእኔም ስማረው በአንዴ የመጣልኝ ሳውንድ አይደለም። አንዳንዴ በእኛ ሀገር ያሉ ሳውንዶች ከሆኑ በቀላሉ ትለያላችሁ ማለት ነው። በእኛ ሀገር የሌሉ ሳውንዶች ደግሞ እዛ አይኖሩም ማለት ነው። ስለዚህ አዲስ ይሆናሉ፣ በአዲስ መልክ ምትማሩ ይሆናል ማለት ነው። ሌላው ፋይናሎቹ ወይም ደግሞ አናባቢ የምንላቸው ደግሞ ቫውሎች በእንግሊዝኛ የተማረ ሰው ማንም የሚያውቀው ነው። ይሄ ኤኦ ኢአይኦ ዩ ነው። እነዚህ ቫውሎች ግን በእንግሊዝኛ እንደምንለው አይደለም፣ በቻይንኛ ይለያል ማለት ነው። ይሄ አ አ አ ይሆናል ማለት ነው። አ አ በአማርኛ አ ፊደል አለ አይደል? እሱ አ ማለት ነው። አ ኦ ኦ እ አያጃ እ። ይሄ አሁን በኋላ ቻይንኛ ቋንቋን ስታወሩ
የቻይንኛውን ስታንዳርድ አክሰንት ማንዳሪን ወይም ደግሞ በቻይንኛ ፑቶንኳ የሚባለው ማንዳሪን ኮርሱን ትክክለኛውን ላንጉዌጅ ስትጠቀሙ የምትጠቀሟቸው ድምፆች ናቸው ማለት ነው። ኢ ኢ ኡ ኡ ኢ ኢ እቺ ሁለት ዶት ያለባት ሳውንድ ስፔሻል ሳውንድ ነች። ለዚህ ዩ ፊደል የምትሰጥ ስፔሻል ሳውንድ ነች። ሞስት ኦፍ ዘ ታይም ከዋይ ቀጥሎ ዩ ስትመጣ እቺን ሳውንድ ነው የምንጠቀመው ማለት ነው። ኢ ኢ ነው። እነዚህ ቤዝ የሚባሉት አናባቢዎች ናቸው ወይም ደግሞ ፋይናንስ የምንላቸው ናቸው። ከዚህ ቀጥሎ 38ቱን የምንመሰርተው እነዚህን በመጠቀም ነው ማለት ነው። የመጀመሪያው እነዚህን እርስ በራሳቸው ኮምቢኔሽን በመፍጠር የምንፈጥራቸው ሳውንዶች አሉ። ልክ እንደ ኤና ኦን ብናገናኛውን አው ይሆናል ማለት ነው። አው አይና ዩን ብናገናኝ ዩ ዩ ዩ ይሆናል ማለት ነው። ዩና ኢን ብናገናኝ ይሆናል ማለት ነው። አይ ኤና ኦን ባለ ሶስት ብናደርገው ደግሞ ያው ይሆናል። እዚህ ጋም ባለ ሶስት ዩ ኤና አይን ብናገናኝ ዋይ ይሆናል ማለት ነው። ስለዚህ እነዚህ ኮምቢኔሽን ወይም ደግሞ ከነዚህ ቫይሎች ውስጥ ኮምቢኔሽን በመፍጠር የምንፈጥራቸው ፋይናሎች ሲሆኑ ሌሎቹ ደግሞ እነዚህ ቫይሎች ወይም ደግሞ ፋይናሎቹ መጨረሻ ላይ ኤን ፊደልን በመጨመር የምናገኛቸው ሳውንዶች አሉ፣ ፋይናሎቹ ማለት ነው። ለምሳሌ አን፣ ይሄ ደግሞ እን፣ ይን፣ ኡን እነዚህ ኤን ፊደልን በመጨመር የምናገኛቸው ሳውንዶች ናቸው ማለት ነው። ሌሎቹ አይነት ካታጎሪዎች ደግሞ ኤን እና ጂን በመጨመር መጨረሻቸው ላይ ኤን ጂን በመጨመር የምንጠቀማቸው ሳውንዶች አሉ። የዚህን ጊዜ በጣም ጥንቃቄ የሚያስፈልገው ነገር እዚህ ጋር ምስታር ላድርግላችሁ። ይሄ ጂ ፊደል አይነበብም፣ ግን ዝም ብሎ ኖርማል ኤን እና ኤን ጂን ብናይ በጣም ልዩነት አላቸው። ጂ አይጠራም ቢባልም ጉሮሯችን ላይ ዋጥ አድርገን የምናጠፋው ድምፅ ነው እንጂ ግብ የሚለውን ፊደል አንጠራውም ማለት ነው። መጨረሻ ላይ እዚች ጋር ላንቃችን ላይ ብቻ ይዘን እንተዋለን። ለምሳሌ አንድ ኢትዮጵያዊ ለምሳሌ ብድግ ብሎ ይሄን ፊደል አንብብ ኤን ጂን አንብብ ቢባል አንግ ይላል ማለት ነው። ይሄ በጣም ትልቅ ኤክስ ነው ማለት ነው። አንግ ካለ በጣም ትልቅ ኤክስ ነው። ብዙ ጊዜ ምሳሌ ልስጣችሁ። ሻንሃይ አሁን ሻንሃይ እቺን አይታችኋል። ሻንሃይ ላይ ጂ ፊደል አለች። እዚች ጋር የምታዩት ኤን ጂ ነች። እችኛዋ ታይፕ ማለት ነው። እችኛዋ ታይፕ ኤን ጂ አለች። አሁን ሻም የሁለት ፊደሎች ናቸው፣ ሁለት ካራክተር ናቸው ሻንሃይ ማለት ነው። እና ብዙ ሰዎች ኢትዮጵያ ውስጥ ሰምቻለሁ ወደ ሻንጋይ ይላሉ። ፉሊ ኤክስ ነው ይሄ። በቃ ምንም ቻይነኛ እንደማይችል የምትረዳው አንድ ሰው ሻንጋይ ካለ ነው። በፍጹም ይሄ ጂ ፊደል አይነበብም፣ ጉሮሮ ላይ የሚቀር ነው። ሻንግሃይ ሳይሆን ሻንሃይ ነው። ሻንሃይ አይደለም፣ ሻንሃይም አይደለም። ሻንሃይ አያቸው። እነዚህ ሳውንዶች ጂ ፊደል መጨረሻ ላይ ኖሮ ግን ጉሮሯችን ላይ አንቃችን ላይ አፍነን የምናስቀረው ነው እንጂ ጂ ፊደሉን መጨረሻ ላይ አንጠራውም ማለት ነው። ስለዚህ የመጀመሪያው አን ይሆናል ማለት ነው። ይሄ ደግሞ ዩን yang ዋን ዮን እነዚህ ሳውንዶች በጣም ኢንትረስቲንግ ናቸው። ሳውንዶቹ ጉሮሮ ላይ የሚቀሩ ናቸው። ልክ ስታወሩ ጣፋጭ የሆነ ችሎታ ያለው ቻይንኛ የሚያወራ ሰው እነዚህን ሳውንዶች ክሊርሊ ስፔሲፋይ አድርጎ ሲያልፍ ነው
ትክክለኛ ቻይንኛ ተናገር የሚባለው ማለት ነው እንጂ እነዚህ ላይ ፊደላን ቢጠራ ሻንግሃይ ወይ ሻንጋይ ካለ በጣም የቻይንኛ ለማይችል ሰው አክሰፕተብል ነው፣ ችግር የለውም ቢያንስ ትቀበላለህ። ግን ለሚችል ሰው በጣም ውርደት ነው ማለት ነው ሻንግሃይ ቢባለው። ሴም ወይ የተለያዩ ስሞች አሉ። እነዚያን ስሞች በጣም በጥንቃቄ መጥራት አለብን። እነዚህ ፋይናንስ ወይም አናባቢ ሲሆኑ፣ እነዚህ ደግሞ ተነባቢ ፊደሎች ናቸው ማለት ነው። ለምሳሌ እነዚህ ፊደሎች ላይ ኤግዛምፕል ለመውሰድ ከዚህ በፊት ቻይንኛ ተምራችሁ ከሆነ ለምሳሌ በቦ የሚለው ሳውንድ አለ፣ ቦ ፑ የሚለው ሳውንድ አለ፣ ሙ የሚለው ሳውንድ አለ። እነዚህ ሳውንዶች እያንዳንዳቸው ወደፊት ወርድ የምንጠራበት ነው ማለት ነው። ስለዚህ አንድ ሰው ቻይንኛ ቋንቋ ሊማር ሊያውቅ ከፈለገ ወሳኝ የሚባለው ነገር የመጀመሪያው ቶን ነው ማለት ነው። ቶን በጣም በጣም ወሳኝ ነው ማለት ነው። ሁለተኛው ደግሞ ሳውንዶች ናቸው። ኤግዛክትሊ መቅራት መቻል አለባችሁ ማለት ነው። ይህን ለመለማመድ ሺና ከዛ በላይ ወርዶች አሉ። እነዛን ወደፊት ወርድ ማስጠናት ውስጥ ስገባ በጣም ፕራክቲካል የሆኑ ወርዶችን አምጥተን እንማማራለን ማለት ነው። ከዛ በፊት ግን በጣም ወሳኝ የሆኑ ነገሮችን ይዛችሁ መሄድ አለባችሁ። ቅድም እንዳልኳችሁ ቶን ነው። መጀመሪያው ቶን ማወቅ አለብን። ሶስተኛ ሳውንዶችን ማወቅ አለብን ማለት ነው። እነዚህ ሳውንዶች ኢኒሻል እና ፋይናል የሚባሉትን ማወቅ አለባችሁ ማለት ነው። ከዛ ቀጣዩ ስቴፕ ምንድነው? ፒኒንግን ማወቅ አለባችሁ። ፒኒንግ ማለት ኢኒሻል እና ፋይናል ሲደመር ቶን ማለት ነው። አብሮ ሲጻፍ ፒኒንግ ይባላል። አንድ ሰው እነዚህን ስቴፖች ሲያልፍ ነው ቀጥታ ወደ ካራክተር የሚገባው ማለት ነው። ወደ ቻይንኛ ካራክተር ጋር ስንገባ ቀጣይ በጣም በቀላል መንገድ ማስተምራችሁ ይሆናል። ብዙ ሰዎች ቻይንኛ ካራክተር ውስብስብ የሆነ ስዕል ወይም ቤት የሚመስል ስዕል ውስብስብ አጥርና ቤት አብሮ የተሳለ ነገር ሊመስለው ይችላል። ቻይንኛ ፊደል በጣም ቀላል ነገር ነው። ምክንያቱም የሚጻፉት 10,000 20,000 ካራክተሮች ከ8 ቤዚክ ስትሮኮች ስብስብ ናቸው ማለት ነው። የሚገርማችሁ ነገር ይሄ ነው። 8 ቤዚክ ስትሮክ አሉ። እነዛ ስትሮኮች ናቸው ይህንን ፊደሎች እንዲጽፉ የሚረዷቸው ማለት ነው። እና ብዙ ጊዜ ሰዎች ይህንን አይረዱም። ስለዚህ ስትሮኮችን ካወቃችሁ ቀጣይ ደግሞ የትኛው ስትሮክ ከየትኛው ስትሮክ ጋር እንዴት ተጽፎ ነው ይህን ፊደል የሚሰጠኝ ወይም ደግሞ ይህን ወርድ የሚሰጠኝ የሚለው እየሸመደድን ብቻ መሄድ ነው። ቃሉን ስታውቅ፣ ትርጉሙን ስታውቅ፣ ካራክተሩን ካወቅ ቻልክ ማለት ነው ያን ነገር። ስለዚህ ማንበብ መጻፍን ለመማር ለሚፈልጉት ደግሞ ካራክተሩን እንዴት መልመድ በቀላሉ መቻል እንዳለባቸው ለብቻ የሆነ ኮርስ ሰርቼ አመጣላችኋለሁ ማለት ነው። የዛሬው ኮርስ ይህን ይመስላል በአጭሩ። ስታንዳርድ ማንዳሪን ኢኒሻልስ ኤንድ ፋይናልስ ቶታሊ 21 ኢኒሻልስ 38 ፋይናልስ አሉ። ኢኒሻል የሚባሉት እነዚህ ናቸው 21። አሁን እነዚህ ብቆጥራቸው 21 ናቸው። ፋይናል የሚባሉ ግን ቤዚክ የተባሉ ዋና መስራቾቹን ጽፌላቸዋለሁ። ከዛ መቀጠል ሊኖሩ የሚችሉ ኮምቢኔሽኖች አንድ እነዚህ ባሎች ኮምቢኔሽን እየፈጠሩ የሚፈጥሯቸው ሳውንዶች አሉ። ሁለተኛ ከመጨረሻ ላይ ኤን ፊደልን በመጨመር የሚፈጠሩ ሳውንዶች አሉ። ሌሎች ደግሞ ኤንጂን በመጨመር የሚፈጠሩ ሳውንዶች ናቸው። ከዚህ አያልፍም ማለት ነው። ስለዚህ እነዚህን ስቆጥራቸው 38 መሆን ይችላሉ ማለት ነው። ስለዚህ ዛሬ ግን ያመጣሁላችሁ እንደ ኤግዛምፕል የሆኑ ከዚህ አያልፍማ ከነዚህ ከሶስቱ ካቴጎሪ ስለማያልፍ በዚህ መሰረት ነው ያመጣሁላችሁ። እዚህ ጋር እየጨመርን አሁን ለምሳሌ ቢኤኦ ባኦ ይሆናል ማለት ባኦ ማለት ቦርሳ ነው ማለት ነው። ገብቷችኋል? ፒኤኦ ፓኦ በሰርድ ቶን ከሆነ ደግሞ መሮጥ ነው ማለት ነው። ስለዚህ ቀጥታ ተነባቢ አናባቢ እያለ እንወስዳለን ማለት ነው። እነዚህ የቻይንኛ ቋንቋ በፒኒንግ የተማርን ስንሄድ ቤዝ የሚባሉ ነገሮች ውስጥ ወሳኝ ነው ማለት ነው። ስለዚህ እኔ እያስተማርኩ ያለሁት በሲኩዌንስ ነው። በጣም በጥንቃቄ በሲኩዌንስ ነው እያስተማርኳቸው ያለሁት።
ምንም አይነት ስቴፕ ከዘለላችሁ ግን ወደኋላ መታችሁ ይህን ብታነቡ ራሱ አይገባችሁ ማለት ነው። ቋንቋውም ሮንግሊ ከወሰዳችሁ በኋላ ወደኋላ ተመልሳችሁ ብትማሩት ራሱ ላይገባችሁ ይችላል። ስለዚህ የመጀመሪያው ቪዲዮ ሄዳችሁ እዩ። ስለ ቶን የሰራሁት አለ። በመቀጠል ደግሞ ስታንዳርድ ኢኒሻል እና ፋይናል የሰራሁት ይሄ ነው። ቀጣይ ደግሞ ፕራክቲካል የሆኑ ቃላትን እያመጣን ሴንቴንስ ስትራክቸር እንዴት እንደሚሰራ እና እንዴት በቻይንኛ ሀሳባችን መግለጽ እንደምንችል አብረን የምናየው ይሆናል። የዛሬው ክላስ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። ለቻናሉ አዲስ የሆናችሁ አሁንም ሰብስክራይብ አድርጉ ቻናላችንን። ቀጣይ በሌላ ቶፒክ እስከምንገናኝ መልካም ጊዜ